አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ህዳር 13 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው ከባንኮችም የተመረጡ ባንኮች የንግድ ባንክና የአዋሽ ባንክን ምንዛሬ ይዤላችሁ ቀርብ ያለው እንዲሁም ባንኮች አንድ አሜሪካን ዶላርን ከውጭ ስትልኩ የንግድ ባንክ 10% ጉርሻ ተጨማሪ አድርጓል። ሌሎች ባንኮችም እንደዚሁ ተጨማሪ አድርገዋል። እንግዲህ አንድ አሜሪካን ዶላር ስትልኩ በ163 ብር ከ53 ሳንቲም ነው የኢትዮጵያ ንግድ ባንክ መነዝራለሁ ያለው። እንዲሁም ከውጭ ሀገር በኢትዮ ዳይሬክት እና በካሽጎ እንዲሁም በፋስትፔ ገንዘብ መላኪያ መተግበሪያ እንዲሁም ከባንኮች ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊዎች በኩል ገንዘብ እንግዲህ ስትልኩ 10% ተጨማሪ ጉርሻ እናበረክታለን ብለዋል። እንግዲህ ወደ ብላክ ማርኬቱ መረጃው ስንገባ በዛሬው ዕለት አንድ አሜሪካን ዶላርን እየተመነዘረ የሚገኘው 181 ብር ከ42 ሳንቲም በጥቁር ገበያው እየተመነዘረ ሲሆን በባንኮች ደግሞ በንግድ ባንክ 150 ብር ከ52 እየመነዘረ ይገኛል። ከፍተኛ አዋሽ ባንክ 150 ብር ከ89 ሳንቲም እየመነዘረ ነው የሚገኘው ማለት ነው። ሁለተኛ ዩሮ ነው። 1 ዩሮ 208 ብር ከ91 ሳንቲም እየመነዘረ ሲሆን በጥቁር ገበያው በባንኮች 174 ብር ከ23 ሳንቲም ንግድ ባንክ እየመነዘረ ሲሆን ከፍተኛ አዋሽ ባንክ 174 ብር ከ12 ሳንቲም እየመነዘረ ይገኛል። አንድ የስዊስ ፍራንክ 208 ብር 223 ብር ከ95 ሳንቲም ነው እየተመነዘረ የሚገኘው በጥቁር ገበያው ስዊስ ፍራንክን በባንኮች 184 ብር ከ48 ሳንቲም ንግድ ባንክ እየመነዘረ ነው የሚገኘው። እንዲሁም በአዋሽ ባንክ 181 ብር ከ40 ሳንቲም እየተመነዘረ ይገኛል። ሌላው ካናዳ ዶላር ነው። 128 ብር ከ51 ሳንቲም ነው እየተመነዘረ የሚገኘው። እንግዲህ ካናዳ ዶላርን በባንኮች 108 ብር ከ12 ሳንቲም ነው እየተመነዘረ የሚገኘው ማለት ነው። ሌላኛው አውስትራሊያን ዶላር ነው። 117 ብር ከ05 በጥቁር ገበያው እየተመነዘረ ሲሆን እንዲሁም ሌላኛው ደግሞ የቻይና ዩሃን ነው። አንድ የቻይና ዩሃን 25 ብር ከ51 ሳንቲም ነው እየተመነዘረ የሚገኘው። ይሄን የቻይና ዩሃን ደግሞ በንግድ ባንክ 20 ብር ከ75 እየተመነዘረ ይገኛል። ሌላኛው የእንግሊዝ ፓውንድ ነው። 1 ፓውንድ 237 ብር ከ37 ሳንቲም እየተመነዘረ ሲሆን እንግዲህ የእንግሊዝ ፓውንድ በባንኮች ደግሞ 194 ብር ከ01 ንግድ ባንክ እየተመነዘረ ሲሆን በአዋሽ ባንክ 198 ብር ከ55 ሳንቲም ነው እየተመነዘረ የሚገኘው። አንድ የኩዌት ዲናር 590 ብር ከ76 ሳንቲም እየተመነዘረ ይገኛል። የኩዌት ዲናር ደግሞ በባንኮች ንግድ ባንክ 481 ብር ከ10 ሳንቲም እየመነዘሩ ይገኛሉ ባንኮች ማለት ነው። ሌላኛው የዱባይ ድርሃም ነው። የዱባይ ድርሃም በብላክ 49 ብር ከ41 ሳንቲም እየተመነዘረ ሲሆን በባንኮች ንግድ ባንክ 40 ብር ከ98 ሳንቲም እየመነዘረ ይገኛል። እንዲሁም የሳዑዲ አረቢያ ሪያል ነው። 48 ብር ከ38 ሳንቲም በጥቁር ገበያው እየተመነዘረ ሲሆን በባንኮች 40 ብር ከ13 ሳንቲም እየተመነዘረ ነው የሚገኘው። ሌላኛው መረጃችን የኳታር ሪያል ሲሆን 48 ብር እየተመነዘረ ይገኛል። አንድ ኦማን ሪያል 471 ብር ከ50 ሳንቲም እየተመነዘረ ይገኛል። አንድ ጆርዳን ዲናር 255 ብር ከ90 ሳንቲም እየተመነዘረ ይገኛል። አንድ ባህሬን ዲናር 481 ብር ከ35 ሳንቲም እየተመነዘረ ይገኛል። የግብፅ ፓውንድ 3 ብር ከ82 ሳንቲም እየተመነዘረ ይገኛል። እንግዲህ ባንኮች ጉርሻ አዘጋጅተዋል። ሁሉም ባንኮች ማለት ይቻላል። ንግድ ባንክ 10% ተጨማሪ አዘጋጅተዋል። እንዲሁም በካሽጎ እና በፋስትፔ በኢትዮ ዳይሬክት አፕሊኬሽን አማካኝነት ለሚልኩ አንድ የአሜሪካን ዶላርን በ163 ብር ከ53 ሳንቲም እንደሚመነዝር ተናግረዋል።